ዘካሪያስ እኔ አልፈልግም በቃ አትከተሉ አንቺ አመሻኔ ነኝ ቁሚና ናግሪ ሰላም ውድ የማኪ ቤተሰቦች እንዴት ናችሁ እኛ እግዚአብሔር ይመስገን ደህና ነን አላችሁ ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን ደህና ነን ዘኪዬ ሰላም በላችሁ የማኪ ቤተሰቦች ሰላም ውድ የተከበራችሁና ምን ወዳችሁ የማኪ ፋሚሊዎች እንዴት ናችሁ አለን እግዚአብሔር ይመስገን እንግዲህ ዛሬ በማኪ ቤት መተናል እንግዲህ ታውቃላችሁ ማኪ ጓደኛችን ነች ቡዚም ጓደኛችን ነው ሰሞኑ እየተፈጠረ ያለው ነገር እያያችሁ ነው ያላችሁት ሁላችሁ እና እስቲ ዛሬ መኛ ያቀማችን ለማድረግ ነው የመጣ ነውና ሲሆን ነገር ቢያችሁና እኔም ትንሽ አወራቸዋለሁ አው እንግዲህ ቤተሰቦች አይታችኋል ማኪ እኛ ከምር እስካሁን የቆየነበት ምክንያቱ መጀመሪያ በመሃል አንግባ ብለን ከረፈደን ይሰማኑ ከዛ ደግሞ በመሃል አንግባ ብለን ነበረ ግን ጭራሽ ተማራዋል ማኪና ቡዜ እንደዚህ ሆኖ አይተንም አናቅም ማለት እንኳን አለም እነሱ ሊጣሉ ቀርቶ ሲጨቃጨቁ ሰምተናቸው አናቅም ባይዘው ማለት ነው እና ውድ ቤተሰቦች እንዳልኳችሁ እነሱ ድምጻቸው የሚሰማ ሰዎች አይደሉም ቡዜ አስቀይሟታል እናዷታል ማኪ በጣም አምርራለች እኔ በስልክ ደውዬላት አውርቻታለሁ በአካልም ተገናኝተን አውርቻታለሁ ቪዲዮ ውስጥ አልገባንም ቪዲዮ አልከፈኩም ነበር ግን ያው እናንተ አይታችኋል ታቃላችሁ ገመናቸውን ማለት ሁሉ ነገር ታቃላችሁና ግድ ዛሬ ቪዲዮ አብተን የመጣ ነው እኔና ዘካሪስ ያቅማችንን እንሞክራለን ሳይሆን እኛ እናስታርቃለና ዘካሪስ ግዴታ ነው ማለት እኔና ዘካሪስ እንቀምጥት ከሆነ እስቲ እናያለን ማኪ እንደዚህ አይነት ሰው አይደለችም ታቃላችሁ የተባረከች ልጅ ነች ምርጥ ልጅ ነች ማኪዬ ቡዜም እንደዛው ወንድማችን በጣም አስቀይማታል እግዚአብሔርን እኔም አናዳኛል ግን ቡዜንም እኔ ለማኪ ብቻ አልወገንኩም ቡዜንም አውርቻለሁ በጣም ተጸጽቷል ማለት እንደዛ ማለት አልፈለገም ማድረግ አልፈለገም ነበር ያው በሰዓቱ እንዴት ላይ ስላለ ነው እና በቃ ምን እንደምላችሁ አላቅም ማኪ እንዴት እንደዚህ ያደርገኛል ብላ በጣም ታለቅሳለች የምሬን ነው በጣም ማኪ ራሱ ማለት አሁን ላይ በጣም ነው የደበራት ከምነግራችሁ በላይ ያው ወንድ ልጅ ታቃላችሁ እንደዚህ ነገር ሲመጣ ወዲያው ነው የሚደነግጠውና የቡዜም ስሜት እንደዛ መስሎኛል እኔ እንግዲህ ሳስበው እና ራኪውና ልቻችሁ በጣም የሚዋደዱ ነበሩ በሰዓቱ ምንም አይነት ነገር ድምጽ ምንም ነገር ማሰሙባቸው ካፕሎች ቢሆኑ እኛ ምንማርባቸው ካፕሎች ቢሆኑ እነሱ ናቸውና አሁን ላይ ሰው ይፈተናል እንግዲህ በዚህ በትንሽም ቢሆን ይፈተናል ያው ፈተና አይገጥምም አይባልም ያው ማኪ አሁን ላይ ቢደብራትም ቡዜም በየራሱ እየጣረ ነው ብዙ ቪዲዮዎች እያየን ነው እየሰራን እያየን ነው ለናንተም ያሉትን ነገሮች ለማሳየት ቡዜ በማል እያሳየ ነውና በቃ እኛ ያን ቪዲዮ ካየን በኋላ እውነትም ብዙ ነገሮች ስር ሰደዋልና ያንን ነገርኛ ደግሞ በቃ እኛም የቤተሰብነታችንን ጉዳይ ኃላፊነታችንን ወጣ ብለን ነው ዛሬ ማኪንም ቡዜንም እንደደወልናቸው እርስ በራስ አይተዋወቁምና ለማኪም ደውለናል ለቡዜም ደውለናል እንግዲህ ማኪ እንኳን በሩ አካባቢ ቅርብ ነው ያለችው እሷ ትመጣለች እና ከሷ ጋር ያሉ ነገሮች በሙሉ እናሳያቸዋለን እንግዲህ ማኪ ያው እኛን አልፋ እምቢ እንደማትለን ተስፋ አደርጋለሁ ያው በሳውቱ ብዙ ነገሮች ስሜት ባያረጋትም ነገሮች ሁሉ ባያስደብራትም እንግዲህ እስቲ እኛ ጸሎታችን ነው አይደል አዎ ሲጀምር እናስታርቃቸዋለን ቤተሰቦች ጓጉታቸው አትቀሩም እግዚአብሔር እናስታርቃቸው ደግሞ ሁላችሁም ኮሜንት ላይ አይታናቸዋል ታረቁልን ብላችኋል እንኳን እናንተኛ ራሱ ይደብረናል እግዚአብሔር ቴክስት አድርጎልኛል ሲጀምር እና ቴክስትም እያረጋ ነው በጣም ብዙ ሰው ቴክስት እያረጋ ነው ማኪንና ቡዜ ይታረቁ ምን እየሆናችሁ ነው ምናምን ያሉ ነውና እንግዲህ እኛ ዛሬ በቃ ለማስታረቅ ተነስተናል እምቢ ካሉ እንዲን ከዚህ ቆርጭ እንግዲህ ተገረፋለች ገርፋቸው አለው ዘካሪስ ብዙ ጊዜ እኔንም እሷንም ይገርፈናል ዛሬ እንዴ እስካሁን እንዴት እንደማራት አላቅም ትገረፈለሽ ቡዜኔ መሰለባል የትም አታገኝም አንተም ቡዜ ማለት ነው ከዚህ በኋላ እንደ አይነት ነገር ቢደገም ገደልኩ እሷን የመሰለ ሚስት ያገኝ አረ የትም ነው የማታገኘው ወንድሜ ይሄን ቪዲዮ ስታዩ የትም ነው የማታገኘው ልክ እኔ ቡዜ ወንድሜ ነው ባይዘው በጣም ሞዶ ወንድሜ ነው እሷም እንደዛው ግን ትረገጣለህ አንተ ዘካሪስ እሷን ያንተን ልረግጠ ይችላል ማለት ነው ደግሞ የገረመኝ በዛው መጥፋቱ ነው እንጂ ስራውን ካራዋላ ደንግጦ ነው የኔ አባት አይዞ ካሁን የልጅ አባት ነው በጣም እኛ እናሳድግም ብለናል አለ የዳይፐር እንችላለን ወተቱንም እንችላለን ያመት አስቢዛ እምቢ ቢያለው አረ በስማም በጣም ብዙ የሚችል ሰው አለ አታስብ እሺ የኔ ወንድሜ ይሄን ቪዲዮ ስታየው እንግዲህ እንደምታዘብ እናቃለን ግን እሱ እኮ ደንግጦ ነው ባይዘው ማለት አሁን ቀልድ ነውና ደንግጦ ነው ያቃል ማለት ያምናል አሁን አረ ልጅ ምን አይነት ልጅ ነው በእናታችሁ አረ አይሰሙም ብሎ ነው እንገራቸው አረ በስማም እኔም አልደግመው እና አሁን ማኪን ጠብቃታ ይደውላታ
ሰፈራቸው ነን ባይዘው ያለ ነው። አው ቱጣና ቆይች ብዙ አስወራች አስለፈለፈችን። ስማ ምንድነው ለማውጣት ዘገየ ይሄ ልጅ ዘገየ ተገኘ ሊል እኮ ነው ዘገየ ያለው አይቤት ይሰማል። ይጠራ ነው ግዴታችን ስለሆነ ይሄ ቪዲዮ ለሁላችሁም እየቀረጸ መናሳየው ኦሬዲ በቪዲዮ ስለመጡ ነው ግዴታችን ነው። በቃ እኛ ማሳይ ስላለብን ነው። ሄሎ ማኪ አይዘኮ እንዴት ነሽ? እንዴት ነህ? አለሁልሽ። ሰላም ነው? እሺ ነው በላት። አሁን እዚህ ጋር አውርታው ቤት ነሽ? ምን አገባሽ? የት ነሽ? ምን ሆናችሁ ነው? ነስቲ ሰፈር ደውዬሽ ነበር ቅድምና ነስቲ ሰፈር ነው ያለነው። አሁን ደርሰናል እኛ። አረ ምን ደርሰናልና ቅያስ ላይ ነው ያለነው። ስትታጠፊ እዛው አክሲ ሰፈር ያለው ሱቅ አካባቢ ነው ቅያስ ላይ ነው ያለነው። በቃሽ መጣሽ። እሺ ቶሎ ነኝ እናቱ አታቁሚን ደግሞ መጣሻ። እሺ መጣ። እኔና ማኪ እኮ ሳንጣላ መዋል አንችልም። በቃ በጣም እንጣላለን። ምን የሚያጣላችሁ አንዴ ርስ አለባችሁ። እኔ እናደዳለሁ። ምን እንደማደርጋት አላውቅም፣ ግን ምንም ማድረግ አንችልም። አሁን የቢቢዬ እናት ነች። መገረፍ አንተ ደም ገርፋታለሁ ነው ያለው። ተሳስቶ ነው ቤተሰብ ተሳስቶ ነው። መገረፍ ያቀተኛል። ሶኮም እኛም መቆም ስራው ነው። በእናትህ መንገድ ላይ ደግሞ ሰው ራሱ እያየን ነው እኮ እዚህ ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ እንደውም እቹ ተናመጣች ዘላለም መጎተት ደግሞ ፍሪክ ጭስ የሆነች ልጅ እኮ ምንም እንትን ያለቻት መስሎ ነው። አንቺ ሰው ከሱ ጋር ከባሉ ጋር ሲለያይ እንዲያምርበት ምንድነው እንደዚህ ወንድሜ ኧረ በእናትሽ ወንድሜ 24 የሚደውለው እኮ ነው። አንቺ መሰለሽ እንዴ ደውለሽኝ ነው? እኔ ለወንድሜ ነው የምደውለው፣ ለእናቴ ልጅ ለወንድሜ በሳምንት አንድ እየደወልሽ ባይዘዌ ካሜራ ብርተናልሽ ሃይ ባቸው ሰላም ሰላም ባቸው እንዴት ናችሁ? ሰላም ሰላም ባቸው አልኩሽ በስተከላቲም እንዴት አለሽ? ሰላም እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም ጠፍቶብኛል እንጂ ከይቱ ስጣ ሰላም ታራፍ ጠፋባት። እንዴት ናችሁ? ደህና ናችሁ? ምን ዩቲዩብ ሰራችሁ? ምን ለምን አልናየው እንደ ዶክመንተሪ ለናየው ነው። እኛ ማሳባችን ፈለከነ ነው ማስታወሻ ነበር እና ቤተሰቦች እንግዲህ ይሄ ሪፖርተው ራሱ ዩቲዩብ ላይ ነው ያሉት ነገሮች በራሷ ስለጀመረች እዛው ራሷ ላይ እንጭነዋለን። ያሉት ነገሮች በሙሉ እንደተጀመረ እንድጨርሰው ቤተሰቦችሽ ማየት አለበት። እና ዛሬ አንቺ ጋር የመጣ ነው ማኪ ይኸውልሽ፣ አንተም ያንን ጉዳይ ልታነሳ ነው ይኸውልሽ። በቃ ማኪ አንቺ ይኸውልሽ ይሄ የተለፋበት ፍቅር ነው። ይሄ እንደ አጭር ዝም ብሎ በትንሽ አይኑ እኮ ከባድ ነገር እኮ ነው ያረጋር። በጣም ብዙ የሚደብር ነገር ነው የተናገረሽ። በዛ በማታ ውጪ ማታ በቃ ወንድ ይደነግጣል። የመጀመሪያ ልጅ አይደለም እኮ አይ ደንግጦ እኮ አሳዝኖኝ እኮ እንደም እኔ አሁን አሳደግ ቤን ቢሮ ነበር። አይ ግን እሺ ቁም ነገሩ ግን ማርያምን የምር እግዚአብሔር አንቺ በሰዓቱ መውጣትሽ ልክ ነሽ። ከዛም በኋላ ግን ያ ሁሉ ይቅርታ ወንድ ልጅ ደግሞ ይልሽ ከልቡ ይቅርታ ሲያረግ ሲጠይቅ ይታያል ሁሉ ነገሩ። እግዚአብሔር ያንን ቪዲዮ ካየው በኋላ እኔ በጣም ይሰማኝ ይሄ ነገር እንዴት ነው የሁሉ ስር የሰደደው ብዬ በጣም ነው ራሱ እንዴት ነው እናራከ በዚህ ጉዳይ ያልገባ ነው ብለን ነው ዛሬ የመጣውና አንቺም እኛ ነው ይልሽ እንደ ታናሽም እንደ ታላቅም አክብረሽን ወደሽን ነው እንድታወሪ የምንፈልገውና አላረ በቃ ጊዜው በጣም እየደባችሁ ነው። ማርያምን ለፍቅር የሁሉ ጊዜያት መለያየት ማለት ነው። የሰማሽ ነው አይደል? ስለዚህ እናንተ በቃ ተፈጥሮ ችግሮች የተፈጠሩትን አይኖ ማንሳት ስለማልፈልግ ነው እንደዚህ ብዬ በቃ የተፈጠረው ተፈጥሯል። በቃ ዘካስ ግን ማለት ነው እኔ ቡዜ ስደውለት ማለት ነው ተገናኝተናል። እኔ ከቡዜ ጋር ተገናኝቻለሁና አውርተን እያለኝ ያለው እኔ ማኪን አልነካዋትም ነክቻትም አላቀም ማለት እኔ እንደዛ ነው ያለኝ አይደል? በቃ ያላችሁ ያንቺንም ያለሽ እንደዛ ነው። ነክቻት አላቀም ነው ያለኝ። ካልነካት ታዲያ እንደዚህ አይነት ነገር እንዴት ይፈጠራል ብዬው ነበረ። እሷ እንትን አይደለች ማለት እኔ የምጠይቅሽ አንቺን ቡዜ ማለልኝ በቃ ማለልኝ
መማል እኔ ራኪብ እኔ እኮ መማል ምን ልልሻለሁ ነው እንደዛ ሳይሆን በቃ እሱ የማለኝ በጣም በቁም ነገር ነው አሁን እያሾፍሽ አይደለም እኔ ቁም ነገር ነው እንዴ ምን ማን እኔ እኮ የዛን ቀን ማታ አይደለም እንትን እኔ እና እሱ ችግራቸውን አይቼ ምንም እንደማይታረቁ ሳይ ነው እኮ ነገር ነው ያልሽኝ ነው እንደሱ ምን ማን ነው አንቺ ከሌላ ሰው ነው እንዴ እኔ እና እኔ ምን ላድርግ ቡዜ ያለኝ ነው እየነገርኩሽ ያለሁት ቡዜ ማለልኝ በቃ እኔ ነክቻ ጫፋን ነክቻ ታላቀም ማለኝ አይደለ አረንም በርሽ ወይ ትለኛለች ሴትዮ ማታ እንዴ አይደለም አንቺ እንደሱ ነው በፈጣሪ ቡዜ ደግሞ ከማለት ታውቂያለሽ በእናቱና በፈጣሪ ከማለት ታውቂያለሽ እንደዚህ አይነት ነገር እኔም እኮ በእናቴና በፈጣሪ መማል ከብዶኝ አይደለም ግን አይደለ ማኪ እኔ ራኪብ አንቺ ራስሽ እንዴት ነው እየተረዳችሁኝ ያለው አንተ እኔ ስንት ነገር አወራው በቃ እኔ አልፈልግም ምንድነው የማትፈልጊ ከሱ ጋር መሆን መቀጠልም አልፈልግም በቃ እሱ ይሄን ነገር እንኳን ተማረኛለ እንዴ እሺ ያረገሽው ከማን ነው እንደዛ ከሆነ ችግር የለውም ምን ያሳድገዋል ያረገስኩት ነው ያሳሰባችሁ እናቴ ወንድምሻለሽ ማርያም አንተ እንደዚህ አይነት ነገር አቁም በቃ ቡዜ ካልነካት አንቺ ከማን ነው ያረገሽው በቃ እሺ የተፈጠረው ሁሉ ነገር ተፈጥሯል አይደል ከቡዜ ውጪ ደግሞ ማንም ወንድ እንደማታውቅ አንቺም እኔም ልቦናችን እናውቃለን አይደል ታዲያ ቡዜ ማለት መጽሐፍ ቅዱስ እኔ በቃ እህቴ ነች እሷ አይደል እንድትጎዳብኝ አልፈልግም መጽሐፍ ቅዱስ እሺ እና ማልልኝ አልመጣ ታዲያ እሺ ዲታረ በቃ ወይ እሱ ደግሞ በቃ ተሳስቦ ይጠጥቶ ምናምን ወይ ብሎ ቡዜ ነው አታቆም አንተ ቡዜ ታዲያ ምን ነገር ታሪክ ዲታረ ሀቅ ይዛለች እሱ ደግሞ አልነኳትም እሱን እሷ በመነፋስ መታረም ሰንተራል ልጠይቁኝ ይጠራል እኔ ልጠይቅሽ ነው የመጣው ማኪ አሁን ልልሽ አንቺም ቡዜንም ለማስታረቅ ነው የመጣው ነው በቃ ዛሬ ይሄን ጉዳይ ሳንፈታ አንሄድም ብለን ይልሽ በቲክቶክ እኔና አንቺ ቲክቶክ ላይ በጣም ብዙ ያቀናል እየሰራን ያለ ነው ኮላብ ስለምናደርግ እየጻፉ ነው ያሉት ነገር ማኪና ቡዜ ምንድነው ምን ይሆናችሁ ለብረ ማታስተርቋቸው ይተባለን ያለው ስለዚህ ስለ ተባላ ብቻ አይደለም እኛ ነገሮች እናንተ ተፈቱታላችሁ ብለን ነው ይሁሉ ነገር እስከዚህ ሰዓት ወደ ኋላ እየሸሸ ነው ዛሬ ግን ይሄን ችግር ሳንፈታ አንሄድም ወይኛ ረግጠሽ ትሄጃለሽ ወይ ደግሞ ትታረቂያለሽ በቃ እኛም ምትወጂ ምታከሪ ሆነ ወይ ትታረቂያለሽ ይሄ አለ አይደለ በቃ እንደ ትልልቅ ሰው ማሰብ ያለብን ሰዓት ነው አሁን ላይ ማለት በቃ የተፈጠረው ነገር ተፈጠረ በቃ ቡዜም እንጠራዋለን በኋላ ላይ መምጣቱ አይቀርም ደውይለታለሁ ይመጣል በቃ እኔ እንዲመጣል ይኸውልሽ በቃ ስለስራትሽ ነው እሺ ምን ይሆነሽ ነች ምን ልጁን ያላባል ለማሳደግ አሳባለሽ ፈልግም ይባል ነገር የለም በቃ ማኪ አሁን ይኸውልሽ ያላባት አሳድገዋለሽ ነው ያልሽኝ አሳድገዋለሁ ምን አንቺ እንደዚህ ነገር አቁ በቃ አልፈልግም ዘካሪያስ አልፈልግም መራኪብም አልፈልግም ምን አለ ብትረዱ ስላልፈለግሽ አይደለም አትወጁም አታፈቅሩ ነገር ይመልሽልኝ ይሄ ለትንሽ እንኳን ይሄና ተራ ነገር በጣም በትልልቅ ጉዳይ ገና ትዳሩ ስትገቡ ምን ላይ እንደሚፈጠር አታውቂም እንዴ ይሄ እኮ ገና የመጀመሪያ ፈተናችሁ አንድ ወር የሚጀምርበት ሰዓት እኮ ነው እንዴ ምንድነው ሰው ልጅ ብዙ ነገር ይፈተናል እኮ ፈተና ይፈተናል ምናምን እያልኩኝ አይደለም ግን ደግሞ አልፈልግም በቃ ማለት እኔ እዛ ሰዓት ላይ የተናገሩኝ ንግግሮች ከጭንቅላቴ አይወጡም አልፈልግም በቃ አንቺ በራስሽ ቦታ ይው ልክ አይደለም ከቤት በዛ በማታ መውጣቱ ልክ አይደለም ግን እኔ የትም ስንዘላዘል ነው ያመጣሁት ንገረኝ በቃ ይኸውልሽ እሺ በቃ አንዳንዴ የማይፈል ሳትፈልጊ የምትውጫቸው ቃላቶች አሉ በቃ በትዳር ውስጥ ብዙ ነገሮች አሉ በቃ ሲጀመር በቃ እንደዚህ አይነት ነገሮች እኔ አልፈልግም በቃ አትከተሉ አንቺ አመሻን እኔ ነቁሚና ናግሪኝ ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌማ ነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ ቆመሽ አናርጊ ምትይ እኛ ከዘረፍ የመጣ ነው አንቺ ለማግኘት ነው አይደለ ለምንድን ነው የምትሄጂው አልፈልግም ስለፈለግሽ አይደለም ስለፈለግሽ እናንተም ስለፈለጋችሁ አይሆንም በቃ እኔ አልፈልግም ማኪ ስነስርዓት በስተክል አውሪኝ አንቺ በቃ እኛ ምንሽ አታውጂን እንደሚሰባር ላይ ይኖር ነው ምንድነው ማኪ ትልቅ ሰው እኮ ነን አይደል ይኸውልሽ አሁን የእናንተ መታረቅ እኛ ብቻ አይደለም የምንፈልገው ቤተሰቦች ይፈልጋሉ የሱን ቤተሰቦች ሙሉ የዩቲዩብ ቤተሰቦችን በጣም ነው የሚፈልጉት ስነ ስርዓት ነው እንደዚህ አይነት ነገር አንቺ ለልጅሽ አታስቢም እንዴ በቃ አባቱ አይደለም ብሎሻል እሱ አሁን አምኗል በቃ ምን ብሎ እኔ የኔ አይደለም በቃ እኔ ነግቻት አላውቅም ግን እሷ አባትነቱን እንትን ካለች እኔ አምናለሁ ብሏል ሰኛለሽ አይደል ግራ ገባን እኮ እናታች በቃ ይኸውልሽ አሁን ቡዜን ጠርተናል በስነ ስርዓት ተነጋገሩ በቃ ምንም አትታረቂው ግን ተማመኑ ተነጋገሩ አንቺ ልጅ ቀልድ ነው እንዴ ልጅሽን ያላባት አንቺ ልጅ ያላባት ቀልድ ነው በቃ እኔ አልፈልግም አትፈልጊም አንቺ ስነ ስርዓት ይሸነሽ አሁን ቡዜ እየመጣ ነው ነግሬሻለሁ ይኸውልሽ አሁን እየመጣ ነው አድርጎ ሲኖር ያለ ዘመን
በሄደበት መንገድ ሰርቼ ማደሬ